ውድ አድማጮቻችን የኢትዮጵያ ታሪክ ባህልና ትውፊት በሚዳሰስበት በአራዳ ፍሊክስ ፕሮግራማችን እንኳን ደህና መጣችሁ። ኢትዮጵያ የጥንት ስልጣኔ ባለቤት የበርካታ ልዩ ነገሮችና የረጅም ዘመናት ምስጢሮች ምድር ናት። የዚህች ምድር ውበት፣ ትውፊቷና መንፈሷ የራሷ የሆነ የጊዜ ምጥ አለው። በተራራዎቿ ላይ የሚዘንበው ዝናብ፣ በየሸለቆቿ የሚያብበው አበባ፣ በየገበያዎቿ የሚሰማው የሰው ግርግር ሳይቀር ሁሉም በልዩና በራሱ ፍጥነት ይፈሳል። ከእነዚህ ሁሉ ልዩ መገለጫዎች አንዱ ደግሞ የጊዜ አቆጣጠሯ ነው። ኢትዮጵያ የራሷ የሆነ ከሌላው ዓለም የተለየ የዘመን አቆጣጠር ሥርዓት አላት። ብዙ ሰዎች ሲናገሩ ወይም ሲጽፉ ይሰማል። ኢትዮጵያ ከሌላው ዓለም በ7 እና በ8 ዓመታት ወደ ኋላ ትገኛለች። አዲስ ዓመቷ የሚጀምረውም ከመስከረም ወር አጋማሽ በኋላ ነው። ይህን ስንሰማ አንዳንዳችን ግራ እንጋባለን። ታዲያ ይህ ልዩነት ከየት የመጣ ነው? ኢትዮጵያ በእርግጥም ከሌላው ዓለም ወደ ኋላ ቀርታለችን? ወይስ የራሷን ጥንታዊና ትክክለኛ መንገድ ነው የምትከተለው? ለብዙ መቶ ዘመናት ሲሰራበት የኖረው ይህ የኢትዮጵያ ዘመን አቆጣጠር ለምን ይለያል? ለምንስ 7 ዓመት ወደ ኋላ ተብሎ ይጠራል? በዛሬው ዝግጅታችን የኢትዮጵያን የዘመን አቆጣጠር በጥልቀት እንቃኛለን። ይህ ልዩነት ምንድን እንደሆነ፣ ከየት እንደመጣና የእኛ ማንነት አካል ሆኖ እንዴት እስከ ዛሬ እንደዘለቀ በዝርዝር እንመለከታለን። አብራችሁን ቆዩ። የኢትዮጵያ ዘመን አቆጣጠር ከዓለም የተለየ ምት ያለው መሆኑን ካየን በኋላ ወደ ጥልቁ እንዝለቅና የዚህን ልዩ አቆጣጠር ምንነት በጥልቀት እንመልከት። የኢትዮጵያ ዘመን አቆጣጠር ዓመታትን በፀሐይ እንቅስቃሴ የሚቆጥር ጥንታዊ ስሌት ነው። ይህ ሥርዓት ከረዥም ዘመናት ታሪክ የመነጨ ሲሆን ከጥንታዊ የግብፅ ኮፕቲክ አቆጣጠር ጋር መሠረታዊ ተመሳሳይነት አለው። ይሁን እንጂ የኢትዮጵያ አቆጣጠር የራሱ የሆነ ልዩ ገጽታና ጥልቅ መንፈሳዊ ትርጉም አለው። በተለይ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምህሮ ጋር የማይነጣጠል ቁርኝት አለው። ሁሉም የቤተክርስቲያን በዓላት፣ ጾሞችና የጸሎት ጊዜያት የሚወሰኑት በዚህ አቆጣጠር ነው። ይህም የዘመን አቆጣጠሩን ከቀላል ጊዜ መቁጠሪያነት አልፎ የሕዝቡ የዕለት ተዕለት ሕይወት መንፈሳዊ ጉዞና ማንነት መገለጫ አድርጎታል። የኢትዮጵያ ዘመን አቆጣጠርን ከሌሎች ልዩ የሚያደርገው ደግሞ 13 ወራት ያሉት መሆኑ ነው። 12ቱ ወራት እያንዳንዳቸው 30 ቀናት ሲኖራቸው 13ኛው ወር ደግሞ ጳጉሜ ይባላል። ይህች ጳጉሜ እንደየዓመቱ 5 ወይንም 6 ቀናት የምትሆን ትንሽ ወር ናት። የ4 ዓመቱ ጭማሪ ቀን በዓለም አቀፉ አቆጣጠር የካቲት ወር ላይ እንደሚጨመር ሁሉ በኢትዮጵያ ደግሞ በጳጉሜ ወር ላይ 1 ቀን በመጨመር 6 ቀናት ይኖራታል። ይህ ሥርዓት የፀሐይ ዓመትን በትክክል ለማስላት የሚያስችል ጥበብ የተሞላት ዝግጅት ነው። እንዲህም ነው የኢትዮጵያ ዘመን አቆጣጠር ከጥንት ታሪኳ ከሃይማኖቷና ከባህሏ ጋር የተዋሃደ የራሱ የሆነ ውበትና ጥበብ ያለው ሥርዓት ሆኖ የዘለቀው። ዘመን አቆጣጠር የማይ አኳየር ካሌንደር ተመከፔም ጥንታዊ ንቲያዋይ አንኬንተርቼ ጳጉሜ ፒያየም ዲ13 ዲሽማንሾፍ ዲ ኢትዮጵያን ካሌንደር ኩሪኒት ኪሬድ ካኔክሽን ወንጌጅ። ብዙዎች የኢትዮጵያ ዘመን አቆጣጠር ከሌላው ዓለም 7 ዓመታት ወደ ኋላ የሚገኘው ለምንድን ነው ብለው ይጠይቃሉ። ይህ ጥያቄ የተለመደ ሲሆን እውነተኛው መልስ ደግሞ በጥንታዊ የቤተ ክርስቲያን ታሪክና የስሌት ልዩነት ውስጥ ተደብቋል። የዚህ ልዩነት መሠረታዊ ምክንያት የጌታችን የኢየሱስ ክርስቶስ ልደት በተመለከተ በሁለቱ ወገኖች መካከል ያለው የስሌት ልዩነት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንታዊው የእስክንድሪያና የግብፅ ቤተክርስቲያኖች ጋር በመስማማት የዓለምን ፍጥረት እና የክርስቶስን ሥጋዌ በተመለከተ የራሷ የሆነ ጥንታዊ ስሌት አላት። ይህ ስሌት ከመጽሐፍ ቅዱሳዊ ታሪካዊ መረጃዎች የተገኘ ሲሆን ክርስቶስ ከተወለደበት ጊዜ ጀምሮ ዓመታትን የምትቆጥርበት የራሷ የሆነ መንገድ አላት። ለምሳሌ የኢትዮጵያ ዓመት የሚኖረበት ነው። በ6ኛው ክፍለ ዘመን በሮማ ካቶሊክ ቤተክርስቲያን ውስጥ ዲዮናስዮስ ኤክሲጉስ የተባለ መነኩሴ የፋሲካን ቀን ለማስላት የተሻለ ትክክለኛ የዘመን አቆጣጠር እንዲያዘጋጅ ታዘዘ። እሱ የክርስቶስን ልደት በሌላ መንገድ አስልቶ የክርስትና ዘመን መጀመሪያን ከእኛ ስሌት በ7 ዓመታት ቀድሞ አስቀመጠው። ይህ የሮማውያን ስሌት ቀስ በቀስ በምዕራቡ ዓለም በሰፊው ተገኘ። ስለዚህ የኢትዮጵያ ዘመን አቆጣጠር የሚከተለው ጥንታዊ የግብፅና እስክንድሪያ ስሌትን ሲሆን የዓለም አቀፉ የጎርጎሪዮስ አቆጣጠር ደግሞ በ6ኛው ክፍለ ዘመን በሮማ ቤተክርስቲያን የተደረገውን የስሌት ማስተካከያ ተቀብሏል። ልዩነቱ ከዚህ የሚመነጭ እንጂ አንዱ ትክክል ሌላው ስህተት ነው ማለት አይደለም። ይልቁንም የዘመን አቆጣጠር ታሪካዊና ስነ መለኮታዊ አተረጓጉም ልዩነት ነው። የኢትዮጵያን ዘመን አቆጣጠር ልዩ የሚያደርገው ይህን የመሰሉ ታሪካዊ እውነታዎችን ለማወቅ የእኛን ቻናል ሰብስክራይብ ያድርጉ። ብዙዎች የኢትዮጵያ ካሌንደር ከሌላው ዓለም በ7 ዓመት ወደ ኋላ የቀረበት እንደሆነ ሲናገሩ ይሰማል። ይህ አገላለጽ ግን ሙሉውን እውነት አይገልጽም። እውነታው ይህ መዘግየት ሳይሆን የጊዜ አቆጣጠሩ መነሻ የሆነው የክርስቶስ ልደት የተሰላበት መንገድ ልዩነት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አቆጣጠሯን መሰረት የምታደርገው ከጥንታዊቷ የእስክንድርያ ቤተክርስቲያን በተወረሰው ጥልቅ ጥናት በተደረገበት ስሌት ነው። ይህ ስሌት የጌታችን የኢየሱስ ክርስቶስን የስብከት ዘመን እና የልደቱን ትክክለኛ ጊዜ አብዛኛው ዓለም ከሚከተለው የዲዮናስዮስ ኤክሲጉስ ስሌት ቀደም ብሎ በመቁጠር ላይ የተመሰረተ ነው። ዲዮናስዮስ ኤክሲጉስ በሰኞ ክፍለ ዘመን አካባቢ የክርስቶስ ልደት በመቁጠር አዲስ ስሌት ሲያስተዋውቅ፣ የኢትዮጵያ ቤተክርስቲያን ቀደም ሲል የነበራትንና ከእስክንድርያ የመጣውን አቆጣጠር አልተወችም። በዚህ የሁለት ስሌቶች ልዩነት ምክንያት የኢትዮጵያ ዓመተ ምህረት ከግሪጎሪያን ካሌንደር ከ7 እስከ 8 ዓመታት ቀደም ብሎ ይጀምራል። ስለዚህ የኢትዮጵያ ካሌንደር ወደ ኋላ ቀርቷል ከማለት ይልቅ የራሱ የሆነና ቀደም ያለ የመቁጠር መነሻ አለው ብሎ መረዳት ትክክለኛውን ታሪካዊና ስነ-መለኮታዊ እውነት ይገልጻል። ይህ የዘመን አቆጣጠር ልዩነት የኢትዮጵያን ጥንታዊነት፣ ልዩ ታሪኳንና ለሃይማኖታዊ ትውፊቷ ያላትን የጸና ታማኝነት የሚያሳይ ነው። የአቆጣጠር የኮቤዲየር ካሌንደር ካውንቲንግ ሲስተም መዘግየት መሰጃየድ ዲያዋይ እስክንድርያ እስኬምብሪያ አሌክሳንድሪያ ዲዮናስዮስ ኤክሲጉስ ዲዮናስዮስ ኤክሴየስ ዲዮንሴየስ ኤቼየስ። ታዲያ ይህ የዘመን አቆጣጠር ልዩነት የኢትዮጵያ መዘግየት ወይንም ስህተት ነው ብለን ማሰብ የለብንም በፍጹም። ይልቁንም ይህ ልዩነት ኢትዮጵያ ለብዙ ሺህ ዓመታት የራሷን ማንነትና ነፃነት ጠብቃ መቆየቷን የሚያሳይ ሕያው ምስክር ነው። ኢትዮጵያ ከጥንት ጀምሮ የራሷ የሆነ የዘመን አቆጣጠር ሥርዓት ያላት ሀገር ነች። ይህ ሥርዓት ደግሞ በሃይማኖታዊ እምነቶቿ፣ በባህሏና በታሪኳ የተመሠረተ ነው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ የዘመን አቆጣጠር ሥርዓት ዋና ተንከባካቢና ጠባቂ ናት። በዚች ቤተክርስቲያን ትውፊት መሠረት ዓመታት የሚሰሉበት መንገድ ከሮማውያን ወይም ከምዕራባውያን ቆይ። ስለዚህ 7 ዓመታት ልዩነት ስህተት ሳይሆን የጥንታዊት ኢትዮጵያን ታላቅነት፣ የሃይማኖቷን ጥልቀትና የባህሏን ልዩነት የሚያሳይ ቅርስ ነው። ከዓለም አገሮች አብዛኞቹ የጎርጎርዮስን አቆጣጠር ሲቀበሉ፣ ኢትዮጵያ ግን የራሷን ዘመን ተሻጋሪ ስሌት ጠብቃለች። ይህ ደግሞ የራሷን የጊዜ ምት በሚገባ የምታውቅ፣ በማንም ተጽዕኖ የማትናወጥ ሉዓላዊ አርማ። ይህ የዘመን አቆጣጠር ለኢትዮጵያውያን የኩራት ምንጭ ከመሆኑም በላይ ከትውልድ ወደ ትውልድ የሚተላለፍ ማንነታችንን የሚገልጽ ትልቅ ውርስ ነው። የጊዜን ፍሰት በራሳችን መንገድ መመዝገብ የራሳችንን ታሪክና ማንነት መግለጽ ነው። ስለዚህ የኢትዮጵያ የዘመን አቆጣጠር ልዩነት የጥንት አባቶቻችንን ጥበብ፣ ሃይማኖታዊ ጥንካሬያችንን እና የሀገራችንን ነፃነት የሚያንጸባርቅ። እናም ውድ አድማጮቻችን የኢትዮጵያ ዘመን አቆጣጠርን ታሪክ ስንመለከት ከሌላው ዓለም 7 ዓመት ወደ ኋላ የቀረበትን ምክንያት ብቻ ሳይሆን የሀገራችንን ጥልቅ ታሪክ፣ መንፈሳዊ ቅርስና የማንም ተጽዕኖ ያልተቀበለ ነፃነቷን ጭምር ነው የምናየው። ይህ ልዩ የጊዜ አቆጣጠር ሥርዓት ኢትዮጵያ የራሷን መንገድ እንደምትከተል ለዘመናት የቆየች ጥንታዊት ሀገር መሆኗን የሚያሳይ ያልተነካ ታሪካችንን፣ ልዩ ባህላችንን እና መንፈሳዊ እሴቶቻችንን የሚያንጸባርቅ ዕንቁ ነው። እኛ ኢትዮጵያውያን በዘመን አቆጣጠራችን ልዩነት ኩራት ይሰማናል፣ ምክንያቱም ይህ ልዩነት የብሔራዊ ማንነታችን አንዱ አካል ነው። ስለዚህ ኢትዮጵያንና የጊዜ አቆጣጠሯን ስታስቡ ወደ ኋላ የቀረች ሳይሆን የራሷን የጊዜ ፍሰት የምትከተል፣ በታሪኳና በልዩነቷ የምታባር ነው። የአራዳ ፍሊክስ ቤተሰብን በመቀላቀል የሀገራችንን አስደናቂ ታሪኮችና ባህላዊ እሴቶች አብረን እንድንቃኝ እጋብዛችኋለሁ። ከዚህ በታች ያለውን የሰብስክራይብ ቁልፍ በመጫን ወደፊት የምንለቃቸውን ትምህርታዊና አዝናኝ ፕሮግራሞችን እንዳያመልጣችሁ። ለሁሉም ውድ አድማጮቻችን ጊዜያችሁን ሰጥታችሁ ስላዳመጣችሁን ከልብ እናመሰግናለን። ሰላም ሁኑልኝ። በሌላ ሰንበይ ዘመን አቆጣጠር ኤማይ አኳየር ካሌንደር ተመከፔም ነፃነት ኔትሰነድ ኢንዲፔንደንስ ቅርስ ሂረስ ሄረደግ ምስክር ሜቴር ዋይድነስ ኩራት ኪረት ፕሬ